ሰላም እንዴት ናችሁ? እግዚአብሔር ይመስገን አለሁ። ፈጣሪ ይመስገን። የእህቶች ወንድሞች እንዴት ናችሁ? ይህንን ቪዲዮ የሚደርሳችሁ እስከ ሙሉን ነገር ሙሉን አይታችሁ ጨርሱልኝ። ላይክ፣ ሼር፣ ኮሜንት ያደረጋችሁ ደግሞ ቪዲዮን እኔ ነው ካባላ እናንተ አንድ ላይክ ለእኔ ተቀማላችሁ ነው ማለት ነው። እኔ ቢያንስ በህይወት የተማርኩትን ለእናንተ እንዲያስተምር ብዬ ነው ናቸውና ብዙ ጊዜ ቤተሰቦቻችሁ ሳትስላችሁ ከዘራችሁ የምትወጡ የምር እኔ ለመጀመሪያ ጊዜ ሀገሬ ማን ፈቶኛል የራሴን ነገር ትቼ ትልቅ ለመፈለግ መጀመሪያውን ያለማለት የትንሿን ቀን ትልቅ እፈልጋለሁ ብዬ ነው የነበረኝን አጥፍቼ የወጣሁት ስደት ላይ። ነገር ግን የነበረኝን አጥፍቼ በተሰደድኩበት ሰዓት ምንም የጠቀመኝም ያገኘሁትም ነገር አልነበረም። የነበረኝን በማጥፋቴ ስመለስ ግን ጨምርበታለሁ ያልኩት በሙሉ የነበረውም ጠፍቶ የሰራሁትም ጠፍቶ መጨረሻ ላይ ግን በጣም ተቸግሬ በጣም ከምላችሁ በላይ ችግር ምን እንደሆነ የማላቅ ልጅ ችግር ምን እንደሆነ ችግርን ጥግ መጨረሻ ድረስ አይቻለሁ። ሳልበላ 2 ቀን 3 ቀን አድሬያለሁ። መጠማት ምን እንደሆነ አይቻለሁ። የሰው እጅ ላይ መውደቅ ምን እንደሆነ አይቻለሁ። ይሄ ሁሉ ሰው ግን ዛሬም ሆነ ነገ እናቴም አባቴም አያውቁም። ለምን መጀመሪያ ለነሱ ሳልነግራቸው ከሀገሬ ስለወጣው ስለተሰደድኩ። እኔ ግን በስደት ላይ ምንም ያተረፍኩት ነገር የለም። ያተረፍኩት ግን በጣም የልብ ጠባሳ ነው። እናቴን እያስለቀስኳን ነበር የሄድኩት ከሀገሬ ስሰደድ። ለምን ልጄ ምን ቸግሮሽ ምን አጥተሽ ነው የምትሄጂው? ምን ጎደለሽ? ምን ላርግልሽ? ያወጣሽውን ብር እኔ ልስጥሽ፣ ብርሽ አሳዝኖሽ ከሆነ የምትሄጂው ቅሪ እያለች እየለመነችኝ፣ አይ እናቴ መሄድ አለብኝ ብያት አይደለም ከሰው ከፈጣሪ ድርድር በሉት። ፈጣሪ ራሱ ሰማይና ምድር የፈጠርክ አምላክ ካለ በቃ እኔ ላውጣይ ብዬ ነው ያልኩት ማለት ነው። ግን ፈጣሪ ደግ ነው። እንደኔ ነገር ሳይሆን እንደሱ ቸርነት አቆይቶኛል። ግን በሄድኩኝ ሰዓት ላይ እኔ የተረፈኝ ምንድነው? በጣም ለቅሶ፣ እንባ፣ ምንም ሌላ የተረፈኝ ነገር የለም። ግን አሁንም ልጆች ሰው ሀገር ላይ ሄዳችሁ አታልቅሱ። ማልቀስ መጥፎ ነው፣ በጣም ዋጋ ያስከፍላል። እኔ ግን ዋጋ አስከፍሎኛል። ምን አስከፈለሽ ካላችሁ ደግሞ እዛው ሰው ሀገር ላይ ሆኜ ያለብኝ ጫና፣ የስራ ጫናው ለብቻ ነው፣ የልጆች ጫጫታ ለብቻ ነው። በጣም እሱን ሁሉ እየታገስኩኝ እያለሁ እናቴን ያጣኋት በሰው ሀገር ላይ ማለት ነው። ሁልጊዜ እናቴ ስትደውል ልጄ እባክሽን መቼ ነው የምትመጪው? እግዚአብሔር ለዓይነ ሥጋ ያበቃን ይሆን ትለኛለች። እማ እንደዚያ ትበይ ለምን ስላት፣ አይ አላቅም ልጄ ለዓይነ ሥጋ ያብቃን ብቻ ነው። ሁሌ እናቴ ሳውራት 1 አመቴ ጨርሼ 2ኛ አመቴ ስጀምር የእናቴ የመጨረሻ መዝጊያዋ እቺ ቃል ነበራች። ከዚች ቃል ውስጥ ልጄ ዓይነ ሥጋ ያብቃን ነው የምትለኝ። ከዛ እና ሁልጊዜ እናቴ ለምንድን ነው የምትይው እንደዚህ ስላት፣ አይ ልጄ ዝም ብዬ ነው ትለኛለች። እና እናቴ ከቤቷ ወጥታ የማታውቀው አርሴማ ገዳም ገባች። እግዚአብሔር ደግሞ ለራሱ ለካ ቦታ ሲያስተካክል እናቴ አርሴማ ገዳም ገብታ ብዙ ነገር እንትን ብላ በመንፈሳዊ ሕይወት ጠንታ በርትታ እናቴ አርፋለች። እኔ ግን አገሬና ፍቄ ሳይሆን እናቴንም አገኛታለችን ቃልስ እንዴት ናት ብዬ በቃ ለምንድን ነው ሁሌ ጥያቄ ይፈጥርብኛልና ሁሌ በህልሜ የማየው እናቴን ሀዘን ነው የማየው። ቁጭ ብዬ የማየው የእናቴን ሀዘን ነው ሰው ሀገር ላይ እና ለምንድን ነው ብዬ በጣም ትላለሁ። ግን በቃ ማንም የነገረኝ ሰው የለም። አገሬ ገባሁኝ። አገሬ ገብቼ ለመጀመሪያ በቃ ኢትዮጵያ ላይ ስደርስ እናቴን ማውራት ነው የምፈልገውና እናቴን በስልክ አገናኙኝ ስል፣ አይ አባ ቤት የለም የሷ ስልክ ተበላሽቷል። እንጃ እርግጠኛ አይደለሁ። በታሊማ በህይወት ካለች እኔ አገሬ ገብቼ ዝም አትለኝም እና እባካችሁ አገናኙኝ ስላቸው፣ አይ ቆይ ብለው እንትን ወሬውን አስቀየሱት ማለት ነው። ቁርስ እየተበላ ነበረ። ጎቴ ቤት ነበር ያረኩት እንደመጣው። ልክ ቁርስ በልተን እንደጨረስን አሁንም ደግሜ ስጠይቃቸው መልሳቸው ሌላ ነው። ልክ በቃ ልጅቷ ክላስ ገብቼ ፎቶ እያገላበጥኩ አጎቴ ጠራኝ። አጎቴ ጠርቶኝ እዛ በሚሄድበት ሰዓት ልክ ቤት ስገባ ጭልም አለብኝ። እውነት የሌሊት ጨለማ በጣም መልካም ነው። ለዘላለም የማይፈታ ጨለማ ታየኝ። በቃ ልክ ቤት እንደገባው እሱ ሲያለቅስ እናቴ ምን ሆነች ነው ያልኩት። ለምን እኔ በቃ ሁሌ የምትለኝ ቃል አለ
እኔ እዛ ቁጭ ብዬ ብቻዬን ሳሳልፍ የነበረው ስቃይ ነበርና ከአንዳንድ በቃ እናቴ እንደሌለች ገባኝ። ላልቅስ፣ ሰው ልሁን፣ ልድረቅ፣ ግን ለጊዜው ራሴን አላቅም። በቃ ከዛ ዕለት ጀምሮ እናቴ እያለቀሰች የሸኘች እንባ ለኔ የዘላለም እንባ ሆኖ ቁጭ አለ። በእርግጠኝነት ይሄን የምነግራችሁ ቢያንስ ቤተሰብ ሳይፈቅድላችሁ በጎረቤት ግፍፊት የጎረቤት ልጅ ሄደች ብላችሁ ከሀገራችሁ የምትሰደዱ ልጆች የምሬን ነው የምላችሁ፣ አታድርጉት። ከውስጣችሁ የማይጠፋ ጠባሳ ይዛችሁ ትቀመጣላችሁ እና እዚህም ከመጣችሁ ደግሞ ሰው ሀገር ላይ አታልቅሱ። የምሬ ነው። ምንም ቢከፋችሁ አምናችሁበት እስከወጣችሁ ድረስ ከሀገራችሁ እንባን በአይናችሁ ላይ አታፍሱ። በቻላችሁት አቅም ለመጸለይ ሞክሩ። ወደ ፈጣሪ በተዘረጋ እጃችሁ ሁሌ ለፈጣሪ እጃችንን ስንዘረጋ ሁሌ ፈጣሪ ስናመሰግን የተሻለ እንጂ የባሰ አይመጣም። እውነት ባመሰገንን ቁጥር ይጨመርናል እንጂ አይቀነስብንም። ግን እኛ በነበረ ህይወትሽን እያሰብሽ ወደ ኋላ የተመለስን የምናለቅስ የምናነባ ከሆነ በጣም ከባድ ነው። እኔ ለጊዜው በጣም ነው የተሰበርኩት፣ በጣም ነው ያዘንኩት። ምንም ለጊዜው ብቻ አይደለም እስከ ዛሬ ለኔ የማይሽር ጠባሳ ነው። የእናቴ ቤት ብዬ እናቴ ከገባው በኋላ ገብቼበት አላቅም። እስከ ዛሬ ያን ቤት መለስ ብሎ ለማየት ይቀፈኛል። ለምን እናቴ ሁሌ የምትቀመጥበት ቦታ አለ። ሁልጊዜ እናቴ ስገባ ማገኛት ቦታ አለ እና እዛ ቦታ ላይ ሳላገኛት ስቀር በጣም ይከፋኛል እና ያን ቤት ሁልጊዜ የቀጭለማ ነው ለኔ ማለት ነው። እና በተቻላችሁት መጠን እናታችሁ የሆነ ነገር ስትላችሁ ለመስማት ሞክሩ። እውነት እናት በተለይ እናት ናት። እናት ሆዷ የሚነግራት ነገር በጣም ብዙ ነገር አለና እናታችሁን ቃሏን ብትሰሙ ብታዳምጡ እላለሁ። በእርግጥ አውቃለሁ እዚህ ጋር ሳውራ ውስጥ እየተረበሸ እንደሆነ ድምጼ እንደሚቀየርባችሁ አውቃለሁ፣ ግን ትማሩበታላችሁ ብዬ ስለማስብ ነው። በጣም ላይም ላይ ያወራሁት ጠልቄ ባወራ ደግሞ ማውራት ስለማልችል ነው። ለማንኛውም ከተመቻችሁ ላይክ፣ ሼር፣ ኮምፕሊክስ አድርጉልኝ፣ አበረታቱ።